ጤና ይስጥልን እንደምን አረፈዳችሁ። ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ የኔታ ሆስፒታል የተወሰደችው ባለበት ወቅት ሕይወቷ አልፏል። ፖሊስ ሟች ወጣት ቀነኒ ዳኛው አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ የኔታ ሆስፒታል እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ፖሊስ አስታወቀ። የአዲስ አበባ ፖሊስ መረጃ ካደረሰው በኋላ ምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን ቴክኒክና ታክቲክ መረጃዎችን እያሰባሰበ መሆኑን የሟችንም አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉን አመልክቷል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረው ባለቤቷ ድምፃዊ አንዱዓለም ጎሳን በቁጥጥር ስር ማዋሉንም ምርመራው እያጣራ መሆኑን ገልጿል። በቀጣይ የመጨረሻው ምርመራ ውጤት ለሕዝብ ይፋ እስከሚያደርግ ድረስ እንደሚያደርግ ያስታወቀ ሲሆን በተለያየ ማህበራዊ ድረ-ገጾች ላይ ከፖሊስ ወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎችን ተገቢነት የሌላቸው ናቸው ብሏል። ከዚህ ባሻገር የሚናፈሱ መረጃዎች ምርመራ ሂደት ላይ የሚያሳድረው አሉታዊ ተጽዕኖ በማገናዘብ የተሳሳተ መረጃ ማስተላለፍ እና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። ጤና ይስጥልን እንደምን አረፈዳችሁ። ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ የኔታ ሆስፒታል የተወሰደችው ባለበት ወቅት ሕይወቷ አልፏል። ፖሊስ ሟች ወጣት ቀነኒ ዳኛው አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ የኔታ ሆስፒታል እየተወሰደች ባለበት ወቅት ሕይወቷ እንዳለፈ ፖሊስ አስታወቀ። የአዲስ አበባ ፖሊስ መረጃ ካደረሰው በኋላ ምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን ቴክኒክና ታክቲክ መረጃዎችን እያሰባሰበ መሆኑን